ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው በእርግጥ ትንሽ ጠፋ ብያለሁ እና የጠፋሁበት ምክንያት ምንድነው? ይሄን ዩቲዩብ ቻናል ተከፈኩት ትንሽ ወራት ሆኖኛል፣ ግን ሰብስክራይቡን 1000 እንኳን አላስገባችሁኝም። በዛ ትንሽ እንትን ብዬባችኋለሁ፣ ለዛ ነው። እና ለማንኛውም ሁላችሁም ይሄን ቻናል ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና ዛሬ ይዤላችሁ የመጣሁት አንድ አቤል የሚባል አመዳም የሆነ ልጅ አለ እና እሱ ጋር ደውልና ሰሞኑን ትንሽ የሚራገብ ወሬ አለ፣ እኔን ሞተሃል ምናምን እያለው ማለት ነው። በዚህ አጋጣሚ እስኪ አንተ ነህ እንደዚህ ብለህ ያስወራው ብዬ ግግም ልበታለሁና ፕራንክ አደርገዋለሁ። ምን እንደሚል አብረን የምናየው ይሆናል ማለት ነው። እና ልደውልለት፣ ሁላችሁም አብራችሁ ተከታተሉ እስከ መጨረሻው። ምን አለ እንደው ሁለቴ እንኳን ቢጠራ። ምን ማለት ነው? አይ ባንዴ ያነሳው ብዬ ነው። ነብት ያረን እንዴት ነህ? ሰላም ነው አለን። ቆይታ ሁሉ ሰላም። ምን ያነሳው ነው ግን አንተ ልጅ? ማለት በጣም ነው ያስደበርከኝ። ምን አረፍኩኝ? እንዲህ አይነት ሰው አትመስለኝም ነበር ጭራሽ። ኧረ ዝም በል ያረከው መች አጣው ፈካካ። በጣም ትገርማለህ። ዞሮ እኔ እንደዚህ አይነት ልጅ አትመስለኝም ነበረ። አይ አንተ ምን ያልከው ነው ይጠፋ? አንተ ነህ ብለው በባለፈው የነገርከኝ ወሬ ራስህ ነህ ያራገብከው ብለውኛል። ሞቷል ምናምን ያሉትን አንተ እኔ ይሄን ያህል ምን አድርጌ ነው? ምን በደል ሰርቼብህ ነው እንደዚህ የምትለው? ኧረ ፈሪ አድርገኝ። በጣም ነው የምታሳዝነው። እኔ እንደዚህ አይነት ሰው አትመስለኝም ነበረ። ነፋስን ያዝና ደግሞ በደህና ተወራውራ። መቼ አጣኸው አንተ ሌሽ እንደዛ የምትለው? ብለሃል። እኔ ምን አልኩ? እኔ ብኖርበት ለቤተሰቦቼ ብኖር ገና ብዙ ነገር የሚጠበቅብኝ ነው። ትገርማለህ። ባው ምን ያደርግልሃል? በውንተውና አንተ እንደዚህ የምትለኝ የዚህን ያህል ምን አድርጌ ነው? ላ ኧረ በጣም ነው የምታሳፍረው። እኔ እንደዚህ አይነት ልጅ አትመስለኝም ነበር። አራጋቢ ነህ። እና እነሱ ዝም ብለው ነው መጥተው እንደዛ ያሉ። ታሳዝናለህ። ዞሮ በጣም አዝኜብሃለሁ። እኔ እንዲህ አይነት ጓደኛ ትሆነኛለህ ብዬ አስቤም አልነበረ።
እየቀለድክ ነው? የምርህ ነው? ለመቀልደው ስሬስ ነው። ታዲያ እንዴ አንተ ታስበኛለህ? ሰውዬ እንደዚህ አይነት ነገር አላውቅም። እሺ ወጣይ ደግሞ ብቻ ተናድጄብሃለሁ። ዞሮ ዞሮ አይ ባትናደድ ጥሩ ነው። እኔ ምንም ነገር አላወራሁም። ጓደኛዬ ምንም ነገር አላወራሁም፣ አላናፈስኩም። ታሳዝናለህ። በጣም ካሳዘንኩም የራስህ ጉዳይ እባክህ። ምርጥ ይዛለህ እንዲህ ሰው ላይ ኧረ አይኔ ውጣ አንተ ሙጄሊያ። ወጣ በደህናውን ሁለተኛ እንዳትደውል ስልኬ ላይ እንደዛ ካሰብክ ገደል ግባ ሲፈልግ። ሰማኸኝ? ዘግቶት ወጣ። የምር ዘግቶት ወጣ። ስለዚህ ተናዷል ማለት ነው። አምኖኛ ማለት ነው። ኧረ ወይኔ ኧረ ወይኔ። ቆይ ልደውልለትና ፕራንክ ነው ልበለው። እየጠራ ነው። ምነው ወጣህ? ለሞ ምን አባህ ነው ዘግተህ የወጣኸው? ዛሬ እንደዚህ ስትለኝ ምን ልበል? አመንከኝ እንዲህ በጣም አመራርክኝ። ምን ነው አላውቅም እኔ ማን እንደነገረህ። ለማንኛውም ፕራንክ ነው። ፕራንክ ተደርጋ ጥናያ መልሶ በገደለህ እንዲህ ጭራሽ መልሶ በገደለህ ፕራንክ አለ ነሱ ነው። የት ሀገር ሰው ነህ? በይ ወደ ደጋው ለማንኛውም ፕራንክ አድርጌያለሁ። አንተ እከካም እና ፋሚሊ ቆይታችን ይህን ይመስል ነበረ። እንግዲህ በአዳዲስ ነገሮች እመጣለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። መልካም ቆይታ ይሁንላችሁ።